ማስረጃ መጠየቅና ሆስፒታሉን መክሰስ ይለያያል። ማስረጃ መጠየቅ እናትየውን ለመክሰስ ነው። ሆስፒታሉን ከስታችሁታል? አልተከሰሰም። በዛ ለምን መከሰስ አለበት? የምታወሩት ነገር እውነት ከሆነ ሆስፒታሉ መከሰስ አለበት። አንድ ጤነኛ ሰው ያልታመመን ሰው ታመሃል ብሎ ሆስፒታል አስተኝቶ መድኃኒት የሚሰጥ ከሆነ ሚኒሊክ ሆስፒታል መከሰስ አለበት። እነሱ ናቸው። እኛ እንጠይቃለን፣ መርማሪዋ እኛ እንጠይቃለን። ራሴ ሄጄ በአካል ራሷ መርማሪዋ ሄዳለች። እኔም ቦታውን አሳይኝ ብላ በፓትሮል መኪና ይዛኝ ሄዳ መርማሪዋ ኃላፊውን አስመጥታ ሙሉ ዶርም ላይ እንዳለ ነርሶቹ ተሰብስበው አንቺን ወደ ውጪ ብለው እኔን አስወጥተው እሷን ብቻ አናግረው ልከውናል። የሚኒሊክ ሆስፒታሎች እኔን ውጭ አስወጥተው አትገቢም እዛ ቦታ ላይ ብለው መርማሪዋን ብቻና ለምን አንቺን አትገቢም አሉሽ? አትገቢም አሉኝ፣ ከለከሉኝ። ማለት ባዳ ስለሆንሽ አይመለከትሽም ብለው አይመለከትሽም ብለው ነው እኔን አላስገባም ያሉኝ። ጉዳዩን ይዤ የሄድኩት ግን እኔ ነኝ። ጉዳዩን ይዤ የሄድኩት እኔ ነኝ። ይሄ መረጃ ይምጣ። መጀመሪያ የተከሰሰበት እሱ የመጣበት ኬዝ በዛ በሚኒሊክ ኬዝ አልነበረም። በሚኒሊክ ኬዝ ተከሰስኩኝ፣ እንዲህ ወንጀለኛ ልጅሽን አስተኝተሽ ተባለ እንጂ በዛ አይደለም የተከሰሰችው። እኮ እሱማ የተከሰሰችውማ ልጇን በመደብደቧ ነው። ልጇን በመምታት አይቻልም። በዚህ ዘመን ልጅን መምታት አይቻልም። ድሮ ቀረ። ድሮ እኛ ተገርፈናል። እኛ ሚጥሚጣ ታትነናል። እኛ ተገርፈናል። እንደኛ ዘመን እየመሰላችሁ በዚህ ዘመን ልጆቻችሁን የምትገርፉ እናትና አባቶች ተመልከቱ፣ ትታሰራላችሁ። በዛ ከተከሰሰች በኋላ ነው እኔ ተደውዬ ተጠርቼ በደል እየደረሰብኝ ነው ብሎ ቅድም እንዳልኩሽ ሄጄ ተጠርቼ ምንድን ነው የደረሰበት በደል ብለው ሲነግሩኝ እኔ የማውቀው ይሄንን ነው። ክስ ትከሻለች ሲባል ኧረ እኔ አልከስም፣ እናትና ልጅ ለምን እከሳለሁ? የማውቀው ይሄ ልጅ ነው ከሆስፒታል ወጥቷል፣ እንኳን ከህመሙ ዳነ፣ ከእናቱ ጋር በሰላም እንዲኖር ነው ጥዬ የወጣሁት እኔ እንጂ ለምን እከሳለሁ? በዛ ሰዓት ላይ ሀቡባ ለሐኪሞቹ ተናግሬ ወጥቻለሁ። ልጅ አለኝ፣ ፈርቻለሁ። እዛ ጋር ሁሉም ሰው ከዛ በኋላ ቆይ ጊዜዬ የኔ እናት አንቺ አይደለሽ እንደ እንዲከስ ፖሊስ ጣቢያ ይዘሽው ሄድሽው? እናቱ እኔ አይደለሁም። ማነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው? እሷ ቤት አብሮን የሚኖር ተከራይ ቡዜ የምትልሽ ሰውዬ የጠራችልሽ ሰውዬ እሱ ነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው? እሱ ነው ፖሊስ ጣቢያ ደብድባው ስደበድበው አደረች ብሎ ጥቃት ደርሶበታል ብሎ ይዞት ሄደው። እኔ አይደለሁም። እኔ አንቺ ጋር ተደወለ። እኔ የተጠራሁትኝ ይሄ ልጅ ታማሚ ነበረ። ታማሚ የሆነ ልጅ ገና ወሩ ከመውጣቱ ከሆስፒታል ቤት ውስጥ ሌሊት ድብደባ እየደረሰበት ነበረ ብሎ ቡዜ ሲናገር ምንድን ነው ታማሚነቱ? የታመመው ምንድን ነው? ሆስፒታል ተኝቶ ገና እንደወጣ ነው። አላገገመም፣ አቅም የለውም። እንዴት ይደበደባል? እንደዚ አይነት ልጅ ይታከማል እንጂ አይዞህ በርታ ይባላል እንጂ እንዴት ይደበደባል ብሎ ቡዜ ፖሊስ ጣቢያ ይዞ ሲሄድ እኔ እንደ ማስረጃነት ተጠርቼ ነው የተጠራሁት። እዛ ፖሊስ ጣቢያ የሄድኩት ሆስፒታል አብራው የተኛሽ ልጅ ነበረች፣ ችግሩን ያየሽ ልጅ ነበረች ተብዬ ኤደን ግን የምትለው ጊዜ እኔ እናት ኤደን ግን የምትለው ልጄን መክራ የ14 ዓመት ልጅ ኦልሬዲ ለፍቼ አሳድጌ የጨረስኩት ያጠናቀቅኩትን ልጅ ለራሷ በጉልበት እንዲያገለግላት እንዲጠቅማት ብላ መክራ እኔን እናቱን እንዲጠላርጋ ወስዳ እያኖረችው 3 ዓመት ቤቷ ያለችው አቡዬ ታውቂው። እኔ የሚሄድኩት በሪፈር እሷ የሚሄደችው በሪፈር። እዛ ቦታ ያገናኘን ህመም ነው። የኔ ልጅ ህፃን ነው ገና ያመት ከምናምን። አኔል እኮ እዛ ቤት ሲገባ ያለ እድሜው ነው እዛ ቤት የገባው። እዛ አንደር ኤጅ ላይ መግባት የሌለበት ልጅ ነው። ለንጽህና ብላ እሷ ለቤቱ ጥሩ ነው ተብሎ እዛ ቤት የገባው እንጂ እድሜው ሌላ ቦታ የሚያስገባው ነበር እኮ። እንደ ኬዙ ከሆነ የምንገናኝበት ጉዳይ የለንም። እዛ ጋር ደግሞ አሳደግኩት። አዎ አሳድጋለች፣ ልጇ ነው ግዴታዋ ስለሆነ። ግን ጣዕሙን አታውቀውም። ልጅ እንዴት ይደግ? ልጁ እንዴት ብሎ ይደግ? ምን ተነግሮት ይደግ? እሱን ለማሳደግ አረብ ሀገር ሳውዲ አረቢያ እድሜዋን ጨርሳ ነው። በአረብ ሀገር በጣም ብዙ ለፍታ አሳድጋለች። እሺ ለፍታ አሳድጋም ደግሞ ይሄ ልጅ እኮ ከሚበላው ከሚጠጣው ይልቅ የአይምሮ ጭንቅላት ይብሳል። ሀቡዬ እዚህ ጋር እንደ ራሴ እንደ ልጅነቴ እንደሱ አይደለም። ይሄ ልጅ ያደገበት ኬዝ እዛ መንደር ላይ ምንድን ነው? አዎ ሄጄ አጥርቻለሁ፣ ሄጄ ጠይቄያለሁ። እንደ ሴቶችና መብት ልጆች እንዳሉኝ ፈርዘር ሄጄ ነው ያጣራሁት ሀቡ። እያንዳንዱን ሰው በየቤቱ ገብቼ ብቻዬን አይደለም፣ ፖሊስ ሂጄ ኢንስፔክተር እስራኤል ትባላለች፣ ኢንስፔክተር ተወዳጅ ትባላለች። 2 ፖሊሶች እያያዝኩ በየቤቱ እያጣራው ነው የሄድኩት። ልጁም ሲሰጥ ደግሞ በእኔ እጅ አይደለም በእንትኖች ነው፣ በፖሊሶች እጅ ነው።
የተወሰደና የተሰጠው በእኔ አይደለሁም የወሰድኩት። ፖሊስ ሄዶ እሺ ጊዜ እኔ እናት እኔ ደግነትሽን መልካምነትሽን በጣም አደንቃለሁ። ተበስሞ ተበላሽቶ ነው ያደገው። ያ ነው ህመሜ። ከእናቱ በላይ ትታመሚያለሽ። እኔ ስወስደው እኮ አንቺ ወንድ ልጆች ስላሉሽ ነው። የአንቺን ልጆች ምን ይደረግብሻል? በወንድ አይብስም። ወንድ ልጆች ስላሉሽ ነው። አንቺ እዛ ጋር ውሻ አድርገውት መማር አልቻለም እና እባካችሁ 1 አመት ጠብቁኝ እችን ትምህርት እስኪጨርስ ድረስ። እኔም ተጠያቂ አልሆንም። ለምን ሞግዚትነት ካልጠየቅኩኝ የሚሰጠኝ የለም። ፖሊሶቹን አናግሬ የሚያምኑ የሚፈቅዱ ከሆነ እሺ እኔ ይዤው እሄዳለሁ። እዚህ አካባቢ መጥፎ ስብዕና ካለው መጥፎ ስም ካለው ልጃችሁን ይደፍራል እያለሽ በየቤት እኮ ነው። ቅድም አልነግርሽም ራሱ ይናገር ብያለሁ ያለኝ ሰው አለ ለኔ። ልጃችሁን ይደፍራል አታስጠጉ ተብሎ ተገሏል እዛ ሰፈር። ማንም ይህንን ደጋግመሽ ማውራትሽ ጊዜ የኔ እናት ይህንን ደጋግመሽ ማውራትሽ እንዲህ ቃላት አድርገዋለሽ እና ይህንን ቃል በቃ እንርሳውና አንድ ነገር ልገሽ ጊዜ በጣም መልካም ሰው ነሽ። አዳምጪኝማ በጣም መልካም ሰው ነሽ። በጣም ሰብአዊነት ተሰምቶሽ ይህን ሁሉ የረዳሽ ግን ከእናትየው ጋር ፐርሰናል ችግር አለብሽ? ምንም ችግር የለብኝም። አላቃታት ማለት ከዚህ በፊት ትተዋወቃላችሁ? የአንድ ሰፈር ሰው ከመሆናችሁ ውጪ ሌላ ምንም በመሀላችሁ የተፈጠረ በድሮ በተማሪነታችሁ ዘመን ምናምን የተፈጠረ ምንም አይነት ችግር የለም? ምንም አላውቃትም። ከሌለ እሺ ቢታረቁ፣ ቆይ እሺ ቢታረቁ ችግር አለብሽ? እናትና ልጅ ቢታረቁ ችግር የለብኝም። እንደ እናትና ልጅ ውስጥ ችግር አሁንም እኮ አይደለም ችግሬ። የልጁ አሁን ላይ አይምሮ ላይ ያለው ጥያቄ አልተመለሰም። ሀቡዬ እኔ መመለስ አልችልም። እኔ ባዳ ነኝ። ያው እናትየው ልትመልስለት መጣች እኮ አባቱን አላውቀውም ማለች። ስለዚህ እኛ ደግሞ እናፋልጓለን አባቱን። አሁን የአክስትየውን ፎቶ ልጠይቃት እናንተ ተራ እስክትሰጡኝ የጠበቅኩ ነው። አባትየውን እናፋልጓለን እኛ። የ15 ዓመት ለበቀል አልመጣሁም። አላቃትም፣ አታቀኝም። አክስት የምትላትንም ሴትዮ በሱ ምክንያት ነው ያወቅኳት እንጂ አላቃትም። እኔ የራሴ ህይወት የራሴ ኑሮ ያለኝ ነኝ። በሱ ምክንያት ህይወቴን፣ ትዳሬን፣ ሱቄን፣ ማንነቴን ያጣው ሰው ነኝ። ይሄ ልጅ ቁም ነገር ላይ ለማድረስ ለእኔ ቃል ገብቼለታለሁ። አይዞህ በርታ፣ እኔ እስካለው ድረስ አንተ ድነህ ቆመ ማየት እፈልጋለሁ ብዬ ሆስፒታል ጊዜ የኔ እናት ይኸውልሽ፣ ማለት አሳምኝን የምልሽ ምን እንደሆነ ታውቂያለሽ? ኦልሬዲ የወለድሻቸውም የስጋ ልጆች አሉሽ። እዚህ ጋር ቃል የገባሽለት ልጅ ስላለ ብቻ እነሱ ሱቅሽ ተዘግቶ መተዳደሪያቸው ተዘግቶ መበደል አለባቸው ብለሽ ታስቢያለሽ? በዚህም በሱ ምክንያት ስልሽ እኮ ዙሪያውን ልነግርሽ ነው ሀቡዬ። ከባለቤቴ ጋር በዚህ ምክንያት ተጣላው። አንቺ ምን አገባሽ በሰው እንደዚህ? እዛም እያለን ተጣልተናል። ነግራሻለች ዞላ አንተ እንደዚህ ብላ የነገረችሽ የኔ ባለቤት ነው። አንቺ የሰው ልጅ ነክተሽ የኛን ልጅ እንዳትነኪ ብለው ሲሉኝ እናቱን ሁሉ ተጣልቻለሁ። የባለቤቴን እናት ከሱ ከቤት ያልፌ የሰው ቤት ላይ ደረስኩኝ። ገባሽ? ለምን ሴት ልጅ አይደለ? ልጁን እሱን አደባብሼ ስመጣ በጣም የደቆሰ ስለሆነ የኔ ልጅ ስነካ አትንኪው ይላሉ። በመነካካት የሚተላለፍ ይመስላቸዋል። ተቀያየምኩኝ ከቤተሰብ ጋር። ከዛ መጣሁ፣ ቤቴ ገባሁ። እኔ መሯሯጥ ጀመርኩኝ። ሱቄን ለሰራተኛ ሰጠው። እኔ ልጄ ታሟል እዚህ ጋር በየጊዜው ሆስፒታል ይገባል። ቀጠሮ እየተሰጠኝ ነው ሆስፒታል የምሄደው። አትሊስት ስቲል እስካሁን ድረስ ሚኒሊክ ሆስፒታል ቀጠሮ አለኝ። ልጄ ኦፕራሲዮን ሊሰራ ነው በ5 ዓመቱ። እስካሁን ድረስ አልተሰራም። በእንደዚህ ጊዜ ለሰራተኛ ሰጥቼ ገባው። ከባለቤቴ ጋር ተጣላው። ለ6 ወር ተለያየን። እርጉዝ ነበርኩ የዛ ሰዓት 3 ወር። ነግራሽ ከሆነ አልተናገርኩም። ለመጀመሪያ ጊዜ እርግዝናዬን ያወቅኩት እዛ ነው። 3ኛው ልጅ ማለት ነው የታመመብኝ። የ2ኛው ልጅ ነው። 3ኛው ልጅ በዚህ በጭንቀት ምክንያት እርጉዝ እንደሆንኩ አላውቅም ነበረ። እዛ ነው እርጉዝ መሆኔን ያወቅኩት ሆስፒታል። ይሄ ሁሉ በርደር፣ ይሄ ሁሉ ሩጫ፣ ይሄ ሁሉ ነገር ሲመጣብኝ ነው ሱቄ ከስሮ የዘጋሁት። ቆሜ መስራትም አልቻልኩም። እዛ ጋር የሚተካልኝ ሰው የለም። ሱቅሽ ሲዘጋ ትዳርሽ ሲፈርሳት ኑሮ አይከብድሽም? ሱቅሽ ሲዘጋ ቤት አለኝ። ቤት አከራይቼ ነው የምኖረው እዚህ ሀቡዬ። አባቴ የሰጠኝ አክስትየው ማትረዳሽ ቢሆን እሱን አክስትየው ከሱ ከሚፈልገው ውጭ ምንም አይነት ነገር ረድታኛ ለሱ ነው የምልሽ። ለሱ የእሱን ወጪ አክስቱ ከቨር ማታደርግ ቢሆን ኖሮ አይከብድሽም? ጠይቅ ነው የምፈልገው። በደሏ እንዲወጣላት፣ የተቸገረችው ችግር የደረሰባት ሀዘን እንዲወጣላት ነው የምፈልገው። ግን ለምን ልጅ ላይ ይሄን ያክል ነገር ምንም ቢያደርግ የሚለው ጥያቄ ጭንቅላቴ ላይ ስላለ ነው። ግን እነዛ ላላ የሚባሉ ሴትዮ ነይ ውሰጅልኝ፣ እህትየው እየደወሉ ነይ ውሰጅልኝ። እኔ ከጎረቤት መኖር አልቻልኩም። ከጎረቤት ጋር እየተጣላሁ ነው።
ብለው አሉኝ። ትልቅ ሴትዮ ናቸው፣ ዱዓ የሚያደርጉ ሙስሊም ናቸው፣ የተባረኩ እናት ናቸው። ቤታቸው ጠሩኝ፣ ነገርኳቸው። እባክዎት ሰኔ ትምህርት ቤት እስኪጨርስ ድረስ ጠብቁኝ እባክዎት ብዬ ተመርቄ ዱዓ አድርጌ ገነትን ደውዬ አገናኝቼ ከዛ በቃ ምንም ሰኔ ምርጫ ሲደርስ ትምህርት ቤት ሲጨርስ ቀጥታ ፖሊሶቹ ጋር ሄድኩኝ። አኔል እንዲህ ያጋጥሙታል አቶ ወይዘሮ ላላ እንዲህ ሊይዙት አልፈለጉም፣ እንዴት ላድርግ ኢንስፔክተር ብዬ ስላት ደግሞ እንግዲህ መፍትሄ እንፈልጋለን መንግስት ጋር እንዲገባ እናደርጋለን ብለው ተመልሰው እዛ ሄደ። ሲሄድ በዛ ጊዜ በቃ የሆነው ይሁን እኔ ትምህርቱን እንትን ካለ ለእኔ ኃላፊነት ስጡኝ፣ የማልጠየቅበት ነገር ወረቀት ስጡኝና ይሄ ክስ እስከሚፈጸምና እስኪወሰን ድረስ እኔ ልውሰደው፣ እኔ ጋር ይሁን። ክሱ ሲፈጸም ብሻው ከእናቱ ይገናኝ፣ ብሻውን ሌላ መፍትሄ ያገኝለት፣ ያንን እስኪያገኝ ልውሰድ ብዬ ይቺ ብጫቂ ወረቀት በእስክሪብቶ ተጻፈሽ ያልኳት ወረቀት ተጽፋ ተሰጠችኝ። ትምህርቱን እንዳያቋርጥ ነው የኛ ፕላን። 7ኛ ክፍል ነበር፣ ደህና ውጤት አምጥቶ ነው ያለፈው። 8ኛ ክፍል እኔ ሳስተምረው 88.9 አምጥቶ ያለፈ ልጅ ነው። ትምህርቱን እንዲያቋርጥ አልፈለኩም። በዚህ ኬዝ እንዲህ ተብሎ እድሜው እንዲበላ ስላልፈለኩ ነው። ሀቡ ይሄ ልጅ የሆነ ሀፉስ ገብቶ ወይ ድሉን አቋርጦት ካቋረጠ የመጀመር ፍላጎት አይኖረው። መሸኛ ራሱ ለማስወሰድ ትጠይቂያታለሽ። በፖሊስ ተይዛ ተጠርታ ታግታ ነው የልጁን መሸኛ ከጎሮ የወሰደችው። እኔ መሸኛ ለማስመጣት ስጪ ላስተምረው ልውሰደው ተብሎ ለመውሰድ ወደ ለሞቴል አብዮት ትምህርት ቤት ለመግባት ተፈልጎ ፖሊስ ጠርቷት በግዳጅ ነው መሸኛ ያስመጣችለት። ወላጅ ካልመጣ አንሰጥም ብለው እናቱ ትምጣ ለእናንተ አንሰጥም አሏቸው። ከዛ በግዳጅ ፖሊሷ አስጠርታ መሸኛ የተሰጣውና ይሄ ልጅ እስካሁን 9ኛ ክፍል ሊሆን የቻለው እኛ እየጣርን ስለነበረ ነው። እንዲህ ትምህርቱን ቢያቋርጥ ምን ይሆናል ነው። እኔ ከትምህርቱ አንጻር ነው ላስተምር እስከዛው ድረስ በጊዜያዊነት ሰጡኝ። የጠየቀኝ አካል የለም። ያ ሂደት አልሄደም። ክሱ ተቋርጦ ቀረ። በመሀል እኔ ወለድኩኝ። ልጅ አለኝ። ወደ ልጄ ነው እርግዝና መጣ። መሯሯጥ አልችልም። እርግዝና እየገፋ መጣ። የሱቄ መዘጋት እዛ ጋር እቃ ፓክድን ማደርገው እንዳለ ቪዲዮን የሱቆቼን ልክሻለሁ። ፓክድ አድርጌ እንዳለ ስቶር ነው ያስቀመጥኩት። ለዚህ ችግር ብዬ ባለ 1 መኝታ ቤት ነበረ የተከራየሁት የነበረው። ለእነሱ ነፃነት ብዬ ባለ 2 መኝታ ቤት ተከራይቼ ነው አሁን የምኖረው። ለልጆቼ ክፍል እንዲኖራቸው ነፃነታቸውን እንዲያገኙ ብዬ ጎረቤት ጋዜጠኛ አለ ሚኖ እባክህ ና ብዬ የፋና ላምሮት ጋዜጠኛ ነው፣ ዜና አንባቢ ነው። እሱ ገብቶ መክሮት ተቆጥቶ እባክህ ብሎ ነው የተመለሰልኝ። ራሱን ቢያጠፋ ወይ ውጭ አንድ ነገር ቢሆን እኮ ከፖሊስ ጀምሮ እኔ ነኝም ብያዘው። ልጁ ምንም ጥያቄ አልተመለሰለትም። ምንም ስናገር ወይ ስበሳጩሉ አይምሮ ላይ የሚመጣው ይሄ ነገር ነው። ሀቡ እኔ ይሄን መሰረት እናቴ እንኳን ብትናገረኝ ከራስሽ አልፈሽ የኔም ቤተሰቦች ጦስ ውስጥ እንዳትከቺ ብላ ብትለኝ እናቴን አንቺ ቆራቢ አይደለሽ ለምን እንዴት ያለሽ እንዲያትበይ። ይሄ ልጅ እኮ ነገ ከእናቱ ነገ ሰው ይሆናል። ሁሌም ምነግረው ይንገርሽ፣ አንተ ሰው ሆነ እናቴ ለምን ብለህ ትጠይቃታለህ? ችግሯን ትረዳለህ? እባክህ እኔ የምፈልገው ጠንካራ ልጅ ሆነ ጎበዝ ልጅ ሆነ ይኸው ለዚህ በቃ ለዚህ ደረስኩኝ ብለህ እንድትናገር ነው። አንዳንዴ እልህ ይይዝሻል ካለው ነገር የተነሳ። ሄዶ እችን መርማሪ ሄዳ ስትጠይቀው ልመልሰው ፈልጌ ነበረ። የሆነ ጊዜ በጣም ሞክሬያለሁ ውሰዱልኝ ብዬ። በጣም ቻሌንጅ በቤተሰቤ ደረጃ፣ በባሌ ደረጃ፣ በህይወቴ ደረጃ፣ በስራዬ ደረጃ ብዙ ቻሌንጅ ሲመጣብኝ ሄጄ መለስኩ። አለቀሰ። እሷ ጋር ካልገባው የትም መንግስት አልገባም፣ ጎዳና ላይ ነው መውጣው አላቸው። ፖሊሶቹ ይጠየቁ። ጎዳና ላይ ነው መውጣው ሲላቸው በቃ ለአንድ ቀን እዚህ ይደርና እስቲ ይየው ሁኔታውንና ነገ እመጣለሁ አልችል አልኩኝ። እግዚአብሔር በሚያውቀው ወልጃለሁ። ባልወልደውም እኮ የልጅ አንጀት አለኝ። ከዛ አንድ ቀን ይደርና ነገ መጥቼ ሽሉ ሰደው ኢንስፔክተር አልኳት። ቆይ አንድ ቤት ዘግቼ ልምከረው ብላ መርማሪ አዜብ ትባላለች። ስትነግራት አንድ ነገር ልንገርሽ አለችኝ። በእናትሽ ይሄ ልጅ ያሳዝናል። ምን እንዳለኝ ታውቂያለሽ አለች። ምን አለች ስላት እኔ ሞቼ ነበር እኮ ከሞትኩበት አፈር ጉድጓድ ቆፍራ ያወጣችኝ እቺ ሴትዮ ናት። ስለዚህ ከማስቀይማት እንዳልቀያየም ይቅርታ አባቢኝ ብሎኛል አለችኝ። መርማሪ አዜብ ትባላለች። ሀቡ ያጃት ስሟን። ከዛ እንደዛ ላይ ስትለኝ በቃ እኔ ይዤ እሄዳለሁ። 12 ሰዓት ከምሽቱ ነው ወደ ቤት ይዤው ሄድኩት።
ሙሉ ቀን ውዬ ከዛ በቃ ከመጣሁት በኋላ መናገርም አልችልም። ስናገረው ይበሳጭብኛል። ክፉ ነገር እንኳን አፍ አውጥቼ ልናገረው አልችልም። ቶሎ ነው ብስጭ